ጌታ ኢየሱስ ደመና ድረስ ይመጣል፣ እኛ ደመና ድረስ እንሄዳለን። ከመሬት ሰብስበው መላእክት ይዘውን ይሄዳሉ። ከአራቱም ነፋሳት መላእክት ናቸው ሰብስበው። የማይቆጠር ህዝብ ነው ከመሬት የሚሄደው ባይዘው የዛን ቀን እንግዲህ እነ ጳውሎስ ጀምሮ በአዲስ ኪዳን እንኳን ከ2000 ዓመት በላይ ማለት የፈጀው አስቡት። የማይቆጠር ህዝብ መሬት ራሱ የዛን ቀን ባላንሱን የሚስት ይመስለኛል። ብዙ ነው ከወድ ውስጥ የሚወጣው መሬት ራሱ የምትወዛወዝ ይመስለኝ። አስባችሁታል? ማርች እናደርጋለን። እውነት ዘጸአት እሱ ነው። ከግብጽ ወደ ከናን አይደለም፣ ከመሬት ወደ ሰማይ ትክክለኛውን ዘጸአት። የዛን ቀን አብርሃምም አለ፣ እነዚህ ይስሐቅ እና ያዕቆብም አሉ፣ ሙሴ አለ። ይፍን የብሉይ ኪዳን ዘጸአት መሪው ከኛ ጋር ነው የሚወጣው። እሱ ራሱ እዚህ ነው ያለው። ማንም የትም አልሄደም። እነ ጳውሎስም አብረውን ነው የሚሄዱት። ጂሰስ ያ ቀን ታላቁ ቀን፣ የክብራችን ቀን፣ ክርስትና በክብር የሚቀጥልበት ቀን። ሞትን ኢየሱስ ገደለው። ሞት ሞተ። ሞት ራሱ ሞት ቀመሰ። ኢየሱስ ድል አረገው። ልክ ኢየሱስ መስቀል ላይ ሲሞት ሞትን እግዚአብሔር ጠራው። ሞት ሆይ አለው። እግዚአብሔር ከተጣራ ማንም መቼስ አቤት ይላል። ሞት ሆይ ሲለው ሞት አቤት አለ። መውጊያ የታል? ተጠይቆ አያውቅም። ሞት ሁሌ ይወጋላ፣ እየወጋ ይገላል፣ እየወጋ ያስቆምሃል። የታል መውጊያ አለው። ሰብሮታል። ድል መንሳትስ ወሰደው። ሞት አሸናፊ መሆኑ ቀረ።